ጤና ይስጥልኝ በያላችሁበት ሰላምና ጤና እንዲሰፍን እየተመኘው የዕለቱን አበይት ዜናዎችን አቀርባለሁ። የዛሬ ወደ መጋቢት 20 2018 ዓመተ ምህረት በዛሬው የዜና እትማችን በመካከለኛው ምስራቅ ጦርነት 30ኛ ቀኑን መያዙን እና የየመን በይፋ ጦርነቱ መቀላቀሉን በኢየሩሳሌም ሆሳና በዓል ከፍተኛ ገደብ መከበሩን እንዲሁም በአገር ውስጥ የኢትዮጵያ አየር መንገድ አዳዲስ አውሮፕላን ማረፊያዎች አስገንብቶ ስራ የሚጀምር መሆኑን ተሰምቷል። ዜናውን በዝርዝር ስንመለከተው ወደ መካከለኛው ምስራቅ ስናመራ አሜሪካ እስራኤልና በኢራን መካከል ያለውን ውጥረት አይሎ ዛሬ 30ኛ ቀኑን ይዟል። እስራኤል ለማንኛውም አይነት ሁለገብ ጦርነት ዝግጁ መሆኗን ስትገልጽ ተጨማሪ የአሜሪካ ወታደሮች ወደ ቀጠናው መግባታቸውን ተዘግቧል። በሌላ በኩል የሁቲን አማጺዎች በይፋ ወደ ጦርነት መግባታቸውን በእስራኤል ላይ ጥቃት እንደሚሰነዝሩ አስታውቀዋል። በዚህ ወቅት በቀጠናው ዛሬ የሚከበረውን የካቶሊክ ሆሳና ወይም የፓሌም ሰንዳይ በዓል ምክንያት በማድረግ በኢየሩሳሌም ከፍተኛ የደህንነት ክልከላ ተጥሏል። የእስራኤል ፖሊስ የዕለትን ፓትርያርክ ካርዲናል ፒየሮ ፒዛፕላን ወደ ቅዱስ መቃብር ቤተክርስቲያን እንዳይገቡ መከልከላቸውን ተሰማ። እርምጃው ለደህንነት ሲባል የተወሰደ መሆኑን ተገልጿል። ወደ ዩክሬን ዜና ስናልፍ ፕሬዝዳንት ቪላዲሚር ዘለንስኪ በመካከለኛው ምስራቅ አገራት ይፋዊ ጉብኝት አደረጉ። ፕሬዝዳንቱ በዮርዳኖስ፣ በተባበሩት አረብ ኤሚሬትስ፣ በኳታር የማያደርጉት ጉብኝት በዋነኝነት የአየር መከላከያ ስምምነቶችን ለመፈረም ያለመ መሆኑ ተነግሯል። ወደ ሀገር ውስጥ ዜናዎች ስንመለስ ኢትዮጵያ አየር መንገድ 4 አዳዲስ የሀገር ውስጥ አውሮፕላን ማረፊያዎችን በመገንባት መዳረሻቸውን ወደ 27 ማሳደጉን አሳወቀ። በመጨረሻም በተለያዩ ከተሞች ኖኪንግ ወይም ንጉስ አንፈልግም የሚል መሪ ቃል በትራምፕ አስተዳደር ላይ ያነጣጠረ መጠነ ሰፊ ተቃውሞዎች በመካሄድ ናቸው። ለዝርዝሩ ዘ ጋርዲያን እና ሲኤንኤን ዘግበዋል።